በፊልሙ መጀመሪያ ላይ የፊልሙን ዋና ገጸ ባህሪ የተላበሰውን ቤቢና አጋሮቹን ግሪፍ፣ በዲ እና ዳርሊንግን እናያለን። እናም ይህ ቡድን ስርቆቱን ለመፈጸም ሲሄድ እንመለከታለን። ነገር ግን ቤቢን ስንመለከት ሙዚቃ ውስጤ ነው አይነት ነገር እናያለን። ቤቢ በሙዚቃ መቀወጡን ይቀጥላል። ቢሆንም ግሪፍ፣ በዲ እና ዳርሊንግ ጨርሶ ሲወጡ ይመለከታል። የቤቢ ስራ አሁን ይጀምራል። ቤቢ የሹፍርና ጥበቡን ያሳያል። ግን ፖሊሶች ቤቢን መከታተል ይጀምራሉ። ቢሆንም ለቤቢ እንደ ተራ ነገር ነበር። ፖሊሶቹ ጥረታቸውን አላቆሙም፣ የሚችሉትንም ያደርጋሉ። ቤቢም በድንገት የሱ አይነት ሁለት ቀይ መኪና ይመለከታል። መሪውንም በማዞር ወደ መኪኖቹ ያመራል። ቤቢ በአንድ ድልድይ ውስጥ ጥበቡን በመጠቀም ቦታ ይቀያየራል። ፖሊሶቹም መለየት ያቅታቸዋል። ቡድኑ በአንድ የፓርኪንግ ስፍራ ገብቶ መኪናውን በመቀየር ይሰወራሉ። ቤቢና ቡድኑ ባለቃቸው ዶክ አማካኝነት የብር ክፍፍል ያደርጋሉ። ነገር ግን ግሪፍ ቤቢን ሲፈታተነው እንመለከታለን። መነጽሩን ሲያወልቅበት ሲያቃጠው እንመለከታለን። አለቃቸው ዶክም በመሃላቸው ያለውን ነገር ለማብረድ ሲሞክር እንመለከታለን። አለቃ ዶክም ቤቢም እኩል ተከፋይ እንደሆነ ይነግራቸዋል። ነገር ግን አለቃ ዶክ ሁሉም ከሄዱ በኋላ የቤቢን ድርሻ ሙሉ ወሰደ። አንድም እስር ሲሰጠው እናያለን። ቤቢም በብሩ ደስተኛ ነበር። ቤቢ በመኖሪያ ቤቱ ላይ የተቀበለውን ብር ሲያስቀምጥ እናየዋለን። እናም አሳዳጊው ጆሴፍንም እንመለከታለን። አሳዳጊው ጆሴፍ ቲቪ በሚመለከትበት ሰዓት ቤቢ በድብቅ ካሜራ ተቀርጾ እየተፈለገ እንደሆነ ሲነገር ይሰማል። እናም ቤቢ ውሎው ላይ የሰማቸውን ድምጾች ሪሚክስ በማድረግ ፈታ ሲል እናየዋለን። በአጋጣሚ በአንድ ቆንጆ ካፌ ውስጥ አንዲት ዲቦራ የተባለች ቆንጆ አስተናጋጅ ይተዋወቃል። የወደዳትም ይመስላል። ቤቢ ከአሳዳጊው ጆሴፍ ጋር በመጫወት ላይ ሳለ ስልኩ ይጠራል። አለቃው ዶክም ነበር። ነገ እንዲገኝም ይነግረዋል። ዶክ ከአዲስ የስራ አጋሮች ጋር ያስተዋውቀዋል። ኤዲ፣ ጄዲ እና ባትን ያስተዋውቋል። እናም ካለ ሙዚቃ እንደማይንቀሳቀስ ያያሉ። አለቃ ዶክም ስለ ስርቆቱ ፕላን በሚነግራቸው ጊዜ ቤቢ ኤርፎን ሰክቶ ሲዝናና እንመለከተዋለን። ባት እጅ በማውጣት ያለውን እንዳልሰማው ይነግረዋል። አለቃ ዶክም ስለ ቤቢ ጭንቅላት ያቅ ስለነበር ስርቆቱን እንዲያስረዳቸው ይነግረዋል። ቡድኑም ይገረማሉ። ቤቢና ቡድኑ ወደ ሁለተኛው ሚሽን ይሄዳሉ። ግዳጁን ለመጨረስ ማስክ መጠቀም ላይ ሳሉ ቤቢ ሙዚቃውን ለማጫወት ሲዘጋጅ እናየዋለን። ቡድኑ ሚሽኑን እስኪጨርሱ ቤቢ በሙዚቃ ሲዝናና እናየዋለን። ባትና ቡድኖቹ ሆነው ፖሊሱን እንደገደሉት ይመለከታል። ቢገርመውም ቤቢ ተጽዕኖ መፍጠር አይችልም ነበር። በድንገት ቡድኑ ሲሰራ የነበረውን ሲመለከት የነበረ አንድ ግለሰብ እነሱን ለማስቆም ይሞክራል። ቢሆንም ቤቢ የሚቋቋሙት ነገር አይመስልም። ግለሰቡ መተኮስ ይጀምራል። ቤቢ ከነሱ ማምለጥ ይችላል። ነገር ግን ተስፋ ያልቆረጠው ይህ ግለሰብ ቤቢን መከታተሉን ይቀጥላል። እንደ ድንገት ባት አጋጣሚውን በመጠቀም ግለሰቡ ላይ ለመተኮስ ሲሞክር ቤቢ ያስቆመዋል። ግለሰቡ እንደ ቤቢ አስፓልቱን ለማቋረጥ በሚሞክርበት ሰዓት ይገለበጣል። ቡድኑም መኪና በመቀየር ወደ አንዲት ሴት በመኪና ላይ ይወጣሉ። በድንገት ቤቢ በመኪና ውስጥ አንዲት ህፃን ልጅ በመመልከት ላይ ሳለ ለእናቱ ሲያስረክብ እናያለን። ከዛ ቡድኑ በአንድ ፓርኪንግ በመግባት መኪናቸውን ቀይረው ይሰወራሉ። በመሰብሰቢያ ቦታቸው ቤቢ በመገኘት የተለመደውን ቡና ሲሰጥ እናያለን። በድንገት በሚሰጥበት ሰዓት ጄዲ የተባለውን የስራ አጋሩን ያጠዋል። ባትም ጄዲን እየፈለግ መሆን አለበት ይለዋል። ቤቢም እንደገደሉት ያውቃል። ቤቢ እንደተለመደው አለቃው ዶክ አንድ እስር ብር በሚሰጠው ሰዓት ደም የራሰ ልብስ መኪና ላይ ያያል። አለቃው ዶክም ስራ ይሰጠዋል፣ መኪናውን እንዲያስጨፈልቅ። ቤቢ ስራውን ይሰራል፣ መኪናውንም በዚህ መልኩ ያስጨፈልቃል። ቤቢ ለሁለተኛ ጊዜ ወደ ካፌ በሚሄድበት ሰዓት ዲቦራን ያገኛታል። ከካፌ ውጪም በአንድ ላውንደሪ ክፍል ሙዚቃ ሲጫወቱ እንመለከታለን። ቀጠሮም ያዙ። ቤቢ በቀጠሮ ደስተኛ ይመስላል። ከአሳዳጊው ጆሴፍ ጋር ሲጨፍርና ከተለመደው ቦታ ብሩን ሲያስቀምጥ እናያለን። ቤቢ ከዲቦራ ጋር እራት ግብዣው ላይ ይህን ይመስላሉ። ቆንጆ ምሽት በመቀናጀት ላይ ሳሉ እንደ ድንገት የእራቱ ሂሳብ እንደተከፈለ ይሰማሉ። አለቃው ዶክም ነበር የከፈለው። ዲቦራን ፍቃድ በመጠየቅ ወደ አለቃው ዶክ ጋር ያመራል። አለቃው ዶክም እንዲህ ይላል፣ ካንተ ጋር ያለኝ ስራ አላለቀም
እናም ነገ እንዲመጣ ነገረው። ቤቢም እየተገደደ እንደሆነና አሳዳጊው ጆሴፍን እንደሚገልበት ስላስፈራራው ይመስላል። ቤቢም ትዕዛዙን ከመቀበል ውጪ ሌላ አማራጭ ያለው አይመስልም። ትዕዛዙንም ይቀበላል። ከእራቱ መልስም ዲቦራን ያንቺ የመሆን አይነት ሰው አይደለሁም በሚላት ሰዓት ዲቦራም እንዲህ አይነት ስሜት እንዳይሰማ ትለዋለች። በዚህ መልኩ ቤቢ ወደ መጨረሻ ስራው ያመራል። በአሁኑ አባሎቹ ከቀድሞ ቤስት ተመርጠው ነበር። ባት፣ ዳርሊንግ፣ ግሪፍ ነበሩ። በአሁኑ ቤቢ የሚከብደው ይመስላል። ቡድኑ ወደ አንድ ቦታ ማምራት ይቀጥላል። የጥይት ናዳም ሲጎርፍ እናያለን። ባት እሳት ያደረገው ይመስላል። በመጨረሻ ሲወጡ ባት ቦምብ ወደ መኪናው ሲጥል እናያለን። ቡድኑ በጠዋት ወደ ስርቆቱ እንዲገባ ይነግራቸዋል። ወደዛም ያምራሉ። በአንድ ዩናይትድ ስቴትስ ፖስት በተባለ ኦፊስ ስርቆቱን በሚያከናውኑበት ሰዓት አንዲት ግለሰብ ቤቢን ታየዋለች። ለጥበቃውም ትናገራለች። ጥበቃው ቤቢን ለጠይቅ በሚመጣበት ሰዓት የቤቢ ቡድን ጥበቃውን ያዩታል። ባትም ይገለዋል። ቤቢ በባት ሁኔታ በጣም ይናደዳል። ባት እንዲንቀሳቀስ ይነግረዋል። ቤቢም ባትን በማየቱ ቀጥሏል። ባት ጥይት ይደቅንበታል። ቤቢም በትልቁ መኪና ላይ ባለው ብረት ባትን ሲገለው እናያለን። ግሪፍ እና ዳርሊንግ ቤቢን እስከ መግደል ይደርሳሉ። ግሪፍ ፍቅረኛውን በመያዝ ያመልጣል። ቤቢም በአንድ ሱፐርማርኬት ውስጥ ልብሱን በመቀየር ለመሸወድ ይሞክራል። ፖሊሶች ግን ያውቁታል። በቤቢና በነ ግሪፍ ግብግብ ፖሊሶች ተኩስ ይጀምራሉ። ዳርሊንግ ተኩሰው ይመቷታል። ግሪፍ በዳርሊንግ ሞት ይበሳጭ ቤቢን ምክንያት እንደሆነ ያምናል። ቤቢን ማሳደድ ይጀምራል። ቤቢ ወደ አሳዳጊው ጆሴፍ ጋር በመሄድ ብሩንና አሳዳጊውን ይዞ ያመልጣል። ግሪፍ ግን ወደ ዲቦራ እንደሚመጣ ያቅ ነበር። ቤቢም መጣ። ዲቦራም እዚህ እንደሆነ ትነግረዋለች። ግሪፍ ድምፅና እንቅስቃሴውን እንዲያቆም ይነግረዋል። በሙዚቃ ፈታ ሲሉ እንመለከታለን። ግሪፍ ሰዓቱ እንደደረሰ ይነግረዋል። ግሪፍ ዘወር ባለበት ቅጽበት ቤቢ ተኩሶ ይመታዋል። በቀጣይ ቤቢን ለመግደል ሲሞክር ቤቢ መተኮሱን ይቀጥላል። በግሪፍ መኪና በፍጥነት በሚመጣበት ሰዓት ቤቢ መኪናውን በመዝለል ሊፍት ውስጥ እንዲቀረቀር ያደርገዋል። በዛን ሰዓት ቤቢ መኪናው ላይ በመውጣት ይዘጋጃል። በመጨረሻም ቤቢ የግሪፍን መኪና ከፎቅ ላይ ይጥላታል። ቤቢም የሞተ በመስሎት በወረደ ሰዓት ግሪፍ ሽጉጥ ይደቅንበታል። ጆሮ ላይም ይተኩስበታል። ግን ዲቦራ በብረት ጥይቱን ታስጥለዋለች። ቤቢ ጥይቱን በመያዝ ግሪፍ ላይ ይተኩሳል። ግሪፍም ከፎቅ ላይ ወድቆ ይሞታል። ቤቢ ከዚህ ሁሉ በኋላ ከእንቅልፉ በሚነቃበት ሰዓት ዲቦራ ከሀገር ይዘው እየወጣች ነበር። ቤቢም ተገረመ። በድንገት ያልተጠበቀ ነገር ተከሰተ። መንገድ ላይ ቤቢም ፖሊሶች አስቆሙት። ነገር ግን ዲቦራ ለማምለጥ ስትሞክር ቤቢ እንደማይሆን ነገራት። ቤቢም ቁልፉን ነቀለባት። ለፖሊሶቹም እጁን ሰጠ። የዛሬው ፊልም እንደወደዳችሁት አልጠራጠርም። ይህ ፊልም ዞን የዩቲዩብ ቻናል ነው። ሰብስክራይብ በማድረግ አዳዲስ ፊልሞች የምንለቅ ይሆናል። ይመቻችሁ።